የግራቪል ሻርፕስ ሕግ በውስጡ የያዛቸው 6 መሰረታዊያን ነጥቦች። አንደኛ፣ ሕግ 1 ሁለት ስሞች እና ወይም ግሪካይ በሚለው የግሪክ መስተጻምር ወይም አያያዥ ቃል ተጣምረው በመጀመሪያው ስም ላይ ውስን መስተጻምር ኖሮ በሁለተኛ ስም ላይ ውስን መስተጻምር ከሌለ ሁለቱም ስለ አንድ ነገር ወይም አካል የሚያወሩ ናቸው። ነገር ግን በሁለቱ ስሞች ላይ ውስን መስተጻምር ካለ አካላቱ የተለያዩ አካላት ናቸው ማለት ነው። ነገር ግን ይህ ሕግ በትክክል እውን ይሆን ዘንድ በእና ወይም በግሪክ ካይ የተያያዙ ስሞች የሚከተሉ 3 መሰረታዊ ቅድመ ሁኔታዎች ሊያሟሉ የግድ ያስፈልጋል። በእነዚህም 3 መሰረታዊ ነጥቦች መሃል አንዱ እንኳን ከተጓደለ ሕጉ ተፈጻሚነት ሊኖረው አይችልም። እነርሱም አንደኛ፣ ስሞቹ ነጠላ ስሞች ሊሆኑ ያስፈልጋል። ሁለተኛ፣ የተጽኦ ወይም የመጠሪያ ስም መሆን የለባቸውም። የተጽኦ ስም ለምሳሌ ኢየሱስ፣ ጴጥሮስ፣ ጳውሎስ የመሳሰሉት። ነገር ግን የማዕረግ ስም መሆን ይችላሉ። ለምሳሌ የማዕረግ ስም አብ፣ ጌታ፣ ንጉሥ። ሶስተኛ፣ ስሞቹ ተመሳሳይ ሙያ ወይም ኬዝ ሊኖራቸው ያስፈልጋል። ምሳሌ ይህ አናጢው የማርያም ልጅና ያዕቆብ ወንድም አይደለምን? ማርቆስ 6:3። ልጅ በሚለው ስም ፊት ውስን መስተጻምር ያለ ሲሆን ወንድም በሚለው ፊት ግን ውስን መስተጻምር የለም። አናጢ የተባለው ሰው የማርያም ልጅ ነው፣ እንዲሁም ደግሞ የያዕቆብ ወንድም ነው ማለት ነው። ሕግ 2 በስሞቹ ፊት 2 ውስን መስተጻምሮች ኖረው ነገር ግን እና ወይም በግሪክ ካይ የሚለው የግሪክ አያያዥ ቃል በመካከላቸው ከሌለ፣ ነገር ግን በሕግ 1 ላይ ያየናቸው 3 ቅድመ ሁኔታዎች ከተሟሉ የተለያየ አካልን ሳይሆን አንድ አካልን የሚያመለክቱ ናቸው። ለምሳሌ እግዚአብሔር መድኃኒት ሉቃስ ምዕራፍ 1 ቁጥር 47። ሕግ 3 በመጀመሪያው ስም ላይ ውስን መስተጻምር ኖሮ በሁለተኛ ወይም በሶስተኛው ስም ላይ ውስን መስተጻምር ከሌለ፣ ነገር ግን የስሞቹ ሙያ አንድ አይነት ከሆነና እና ወይም ካይ በግሪኩ የሚል አያዥ ቃል ባይኖረው እንኳን ስሞቹ የሚናገሩ ስለ አንድ አካል ወይም ስለ አንድ ርዕስ ጉዳይ ላይ፣ ለምሳሌ የእግዚአብሔር ባሪያና ኢየሱስ ክርስቶስ ሐዋርያ ጳውሎስ ቲቶ ምዕራፍ 1 ቁጥር 1። ሕግ 4 ስሞቹ ምድብ ተውላጠ ስሞች ወይም ፐርሰናል ፕሮናውንስ ካልሆኑ ስለ ተለያዩ አካላት የሚናገሩ ናቸው። እንደ አስረጂ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2፣ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2። ጸጋ፣ ምሕረት፣ ሰላም። ጸጋ፣ ምሕረት፣ ሰላም። ሕግ 5 2 ተመሳሳይ ሙያ ያላቸው ስሞች በእና ወይም በግሪኩ ካይ ተያይዘው በመጀመሪያው ስም ላይ ውስን መስተጻምር ከሌለ ስሞቹ ስለተለያየ አካል የሚናገሩ ናቸው። ለምሳሌ እንዳስረጅ ኤፌሶን ምዕራፍ 4 ቁጥር 31 መራርነትና ቁጣ፣ ንዴትና ጭምተኝነት፣ ስድብን፣ ጭቅጭቅና ስድብን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 2 ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሕግ 6 2 ተመሳሳይ ሙያ ያላቸው ስሞች በእና በግሪኩ ካይ ተያይዘው በሁለቱም ስሞች መጀመሪያ ላይ ውስን መስተጻምር ካለ ስሞቹ ስለተለያየ አካል የሚናገሩ ናቸው። ዮሐንስ ምዕራፍ 1 ቁጥር 17 ጸጋና እውነት። ዮሐንስ ወንጌል ምዕራፍ 2 ቁጥር 22 መጽሐፍትንና ቃሉን። ዮሐንስ ምዕራፍ 11 ቁጥር 44 ፊቱንና እጆቹ። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 በአያትህ በሎይድና እንዲሁም በእናትህ በውንቄ